ሰላም ውድ የኢትዮ ካምፓስ ተመልካቾች፣ በዚህ ቻናል የፍሬሽማን ኮርሶችን እንዲሁም ኤግዛሞችን የምንለቅ ሲሆን የዚህ ቻናል ቤተሰብ ለመሆን የደውል ምልክቱን መጫን እንዲሁም ከተመቻችሁ ደግሞ ላይክ እና ሼር ማድረግ እንዳይረሳ። ሰላም፣ በዚህ ቪዲዮ የምናየው የጂኦግራፊ ዩኒትን ሲሆን the geology of Ethiopia in the whole የሚለውን ነው ማለት ነው። እሺ what is geology ከሚለው እንጀምራለን። Geology is a science that studies the Earth's materials, structure and evolution. It explores events of the distant past and processes deep beneath the surface. Geology ምንለው ሳይንስ ነው። ስለ Earth material ወይም ስለ መሬት ስላሏት ማቴሪያሎች እንዲሁም ስትራክቸሯ ምን ይመስላል፣ ምን ትመስላለች፣ እንዲሁም እንዴት ኢቮልቭ እያደረገች መጣች የሚለው ነው ማለት ነው። Geologists use clues from ጂኦሎጂስቶች የተለያዩ መረጃዎችን ከምን ያገኛሉ? ለምሳሌ ከሮክ ከድንጋዮችና ኢንላንድ ፎርምስ ካለው ከመሬት አቀማመጥ፣ ከዛ ከጂኦፊዚክስ ከጂኦኬሚስትሪ እና ከጂኦክሮኖሎጂ ነው። ጂኦፊዚክስ የሚያጠናው እርዝኩዌክ ዌቮች ስለነሱ ነው ማለት ነው። ስለ መሬት መንቀጥቀጥ ስላለው ሞገድ ዌቭ ነው። ጂኦኬሚስትሪ ደግሞ ሮክስ ኮምፖዚሽን፣ ይሄ ሮኮች ውስጥ ምን አለ የሚለውን ይዘቶቹ ማለት ነው። እሱ ውስጥ ያሉትን ነገሮች ኤሌመንቶቹን ሊሆን ይችላል ንጥረ ነገሮቹን ምናምን ያጠናል ማለት ነው። ጂኦክሮኖሎጂ የምንለው ደግሞ ዴቲንግ ሮክስ ዩዚንግ ራዲዮ አክቲቭ ኤሌመንትስ፣ አንድን ድንጋይ እየቆየ ሲሄድ ውስጡ ያሉት ኤሌመንቶች ዲኬ እያደረጉ ይሄዳሉና በዛ መሰረት እድሜያቸውን ይነግረናል ማለት ነው። ኢንዶጂኒክ ወይም ኢንተርናል ፎርስስ፣ ኤክሶጂኒክ ወይም ኤክስተርናል ፎርስስ። ኢንዶጂኒክ የምንለው ከውስጥ በሚመጡ ኃይሎች የሚፈጠር ነገር ነው። የመጀመሪያ ፎልዲንግ እና ቮልካኒዝም ናቸው። ፎልዲንግ የምንለው መሬት ሲሰነጠቅና ሁለት ቦታ ሲከፈል እንደማለት ነው። ከዛ ተከፍሎ ሌሎች ሁለት እንትኖችን ሲያለያይ ቦታዎችን ሲያለያይ፣ ለምሳሌ ይሄ ሪፍት ቫሊ ስምጥ ሸለቆ በዚህ ምክንያት የሚፈጠር ነው። ፎልዲንግ የምንለው ደግሞ ከውስጣዊ ኃይል እንደ ጉብታ ነገር ፈጥሮ ከዛም በኋላ ማውንቴኖች ሲፈጠሩ ምናምን ነው ማለት ነው። ቮልካኒዝም ደግሞ ያው ከቮልካኒክ ኢራፕሽን በሚመጡ ላቫዎች ማውንቴን ሊሆን ይችላል፣ ተራራ ሊሆን ነገር ይችላል፣ ወይም ፕላቶ ሲሰራ ነው። እነዚህ ኢንተርናል ፎርሶች ናቸው። ኤክሶጂኒክ ወይም ኤክስተርናል ፎርስ የምንለው ለምሳሌ ዌዘሪንግ፣ ኢሮዥን፣ ዲፖዚሽን። ዌዘሪንግ የምንለው ሮኮቹን ወይም ደግሞ አለቶቹን ሲሰባበሩና ወደ ትንንሽዬ ፒሶች ሲቀየሩ ነው። ኢሮዥን ደግሞ መጠረግ፣ ዌዘር የሆነው ነገር ወይም ወደ ትናንሽ አለቶች የተቀየረው ነገር ሲጠረግ ነው። ዲፖዚሽን ደግሞ አንድ ቦታ ሴትል ሲያደርግ ወይም ሲቆል። ኮንቲኔንታል ድሪፍት ቲዮሪ፣ ይሄኛው ያው ኮንቲኔንታል ድሪፍት ቲዮሪ ስለምንድን ነው? መጀመሪያ ሁሉ ዓለም ላይ የነበሩ ኮንቲኔንቶች እንዳለ አንድ ላይ ነበሩ እና ፓንጂ ይባል ነበረ የመጀመሪያው። ከዛ ሌተር ስፕሊት እያደረገ ወይም እየተከፈለ ጎንዶዋናላንድ፣ ሎሬዥያ እየተባለ እየተከፈለ መጣ ነው። ይህንንም የተናገረው አልፍሬድ ዋግነር ሲሆን ኤቪደንሶቹን ደግሞ ያስቀመጠው ለምሳሌ ፊት ኦፍ ደ ኮንቲኔንትስ አንድ ላይ ቢደረጉ የአፍሪካ የሌሎቹን ኮንቲኔንቶቹ ፊት ያደርጋሉ ወይም ኮስት ላይ ናቸው። ማች እንደ ፐዝል ጌም ይገናኛል ማለት ነው። ማቺንግ ሮክስ ኤን ማውንቴንስ፣ የተለያዩ ቦታዎች ላይ ተመሳሳይ የማውንቴንና የሮክ አቀማመጦች አሉ። ፎሲል ኤቪደንሶች አሉ። ፓሊዮክላይሜት ኤቪደንስ የምንለውም እንደዛ ነው። ኤጅ ዴቲንግ ቴክኒክ፣ ሁለት አይነት ዴቲንግ ቴክኒኮች አሉ። ሪላቲቭ ዴቲንግ እና አብሶሊት ወይም ራዲዮሜትሪክ ቴክኒክ ዴቲንግ የምንለው ነው። ሪላቲቭ ዴቲንግ የምንለው ምን ያክል ዓመት በስነስርዓት እንደሞላቸው የሚናገር ሳይሆን የትኛው ከየትኛው ቀድሞ እንደነበረ የሚናገር ነው። ለምሳሌ ሱፐርፖዚሽን፣ አንደኛው ንብብር እንደማለት ነው። ኦልደር ሮኮች ከታች ይሆናሉ፣ ያንገር ዋንስ ደግሞ ከላይ ይሆናሉ ማለት ነው። እና በሱ በንብብር በምንለው ነገር ሪላቲቭ ዴቲንግ እናውቃለን። ሁለተኛው ደግሞ ፎሲሎች በነበሩ ቅሪተ አካሎች እነሱን እንደ ማርከር እየወሰድን ነው ማለት ነው። ሌላኛው አብሶሊት ወይም ራዲዮሜትሪክ ዴቲንግ የምንለው ነው። እነዚህ ደግሞ ውስጡ ባለው ንጥረ ነገር ራዲዮ አክቲቭ ዲኬ የሚያደርጉ ኤሌመንቶች አሉና እነሱን ተጠቅመን ዴት ስናደርግ ነው ወይም ትክክለኛ እንትናቸውን ለመናገር ቅርብ ስል ነው። የመጀመሪያው ካርበን 14 ሜትድ የምንለው ነው። ይሄ ደግሞ ካርበን ከሆነ ጊዜ በኋላ
እንትን እያለ ዲኬ እያደረገም ይመጣበትን ተመርኩዘን ዴት ስናደርግ ነው የካርበን 14 ሃፍ ላይፍ ታይም ወይም ግማሹ ዲኬ የሚያደርገው 5730 ዓመታት ይፈጅበታል ማለት ነው። ፖታሺየም አርገን ሜትል የምንለው ነው። ይህም ደግሞ ፖታሺየም አብዛኛው ጊዜ ስለሚገኝና አርገን ደግሞ በ125 ዲግሪ ሴንቲግሬድ ቴምፕሬቸር ላይ ሲሆን ስለሚተን ማለት ነው። ይህን ዴቲንግ እንጠቀማለን እና እነዚህን ጥያቄዎች አሉ። እነዚህን ጥያቄዎች እንደዚህ አይነት ጥያቄዎች ሲመጡ እንዴት እንደምንሰራቸው እናያለን ማለት ነው። የመጀመሪያው a fossil bone has 12.5% that's 1/8 of its original carbon 14 remaining. How old is the bone ሲል ሁለተኛ ደግሞ a basalt rock sample has an argon to potash ratio of 1:1. Estimate the age of the rock. ከዛ half life ተሰጥቶናል ማለት ነው። ከዛ እንደዚህ አድርገን እንሰራለን። እሺ የመቶ ግማሹ ወይም 50 የሚሆንበት 5730 ዓመት ይፈጅበታል። ከዛ ደግሞ 50 ከሆነ በኋላ ወይም ግማሽ ከሆነ በኋላ የሱን ራሱ ግማሽ ዲኬ እስኪያደርግ 5730 አየር ይወስድበታል ማለት ነው። እና የግማሹን ግማሽ ራሱ ወደ ግማሽ ለመለወጥ ሌላ 5730 አየር ይወስድበታል ማለት ነው ሃፍ ላይፍ። እና አሁን እዚህ ጋር ስናይ እዚህ ጋር 1 እዚህ ጋር 2 እዚህ ጋር 3 ሃፍ ላይፎች አሉ። ስለዚህ 5730 ሲባዛ በ3 which is equal to 17200 year ይመጣል ማለት ነው። ስለዚህ ስንት ዓመት ወስዶበታል? 17200 ዓመት ወስዶበታል ማለት ነው። እሺ ወደ ቀጣይ እንሂድ። እሺ ሁለተኛው ጥያቄ ደግሞ ምንድነው የሚለው ፖታሺየም ቱ አርገን ሬሽዮ ስንት ነው? 1 ነው ወይም 1:1 ነው ሬሽዮአቸው ተብሎ ነበር የተነገረን እና 1:1 ነው ተብሎ ሬሽዮ ነበር የተነገረን እና ፖታሺየም 100 ፖታሺየም ቢኖረን 100 ፖታሺየም ወደ ግማሽ ለመቀየር ወይም 50 ፖታሺየም ለመሆን ፖታሺየም ወደ አርገን ነው የሚቀየረውና እየተቀየረ ነው የሚሄደው ማለት ነው። ሃፍ ላይፉ 1.2 ብርታ ሃፍ ላይፉ ስንት ነው? ስንት ይወስድበታል? 100 የነበረው ፖታሺየም ወደ 50 ወደ ፖታሺየም ለመቀየር 1.25 ታይምስ 10⁻9 ይር ይፈጅበታል። እና 50 ወደ ፖታሺየም ተቀየረ ማለት የቀረው 50 ወደ እንደሚቀየረው ወደ አርገን ነው። ስለዚህ ስናየው 50 to 50 ይሄም 1:1 ሬሽዮ ማለት ነው። ወይም ሁለቱን ስናካፍለው 1 ይመጣል። ስለዚህ ስንት ዓመትን ይፈጅባቸው ማለት ነው? 1 ሃፍ ላይፍ ብቻ ነው። ስለዚህ 1.25 ታይምስ 10⁻9 ዓመት ይወስድባቸዋል ማለት ነው። እሺ ስለዚህ መልሱ 1.25 ታይምስ 10⁻9 ይር ነው ማለት ነው። እሺ ጂኦሎጂካል ታይም ስኬልን በምንመለከትበት ሰዓት Earth formed about 4.5 billion years ago and earliest form of life originated 3.5 billion years ago. መሬት የተፈጠረችው ከ4.5 ቢሊዮን ዓመታት በፊት ሲሆን ከዛ ከ1 ቢሊዮን ዓመታት በኋላ ደግሞ የመጀመሪያው ህይወት ያለው ነገር ተፈጥሯል ማለት ነው። Time is divided into eon, era, period እና epoch. eon የምንለው ትልቁ ሰብ ዲቪዥን ነው። ከዛ ኤራ የሱ ሰብ ዲቪዥን የኤዮን ሰብ ዲቪዥን ነው። ከዛ ፔሪድ ያለ ትንሹ ኤፖች ነው ማለት ነው። ፕሪካምብሪያን፣ ፓላዞይክ፣ ሜሶዞይክ እና ሴኖዞይክ ናቸው። በፕሪካምብሪያን ኤራ ፔሪዶች አሉ በዛው ሰብ ዲቪዥን ስለሆነ ፔሪዶቹ እዚህ ጋር ተጠቅሷል እና በዛ ጊዜ የተፈጠሩ ሜጀር ኢቨንቶች ምንላቸው በፕሪካምብሪያን ኤራ አርዝ ተፈጥራለች። ከዛም በኋላ የመጀመሪያ ላይፍ ያለው ነገር ተፈጥሯል። በፓላዞይክ ኤራ ደግሞ ግሬተስት ኤክስቲንክሽን የምንለው ነበረ። ከዛ ሜሶዞይክ ኤራ ደግሞ ኤጅ ኦፍ ሬፕታይልስ ነው። ከዛ ፓንጄ ደግሞ የተከፈለበት ሰዓት ነው። ከዛ ዳይኖሰሮች ተፈጥረው የጠፉበት በመጨረሻው ፔሪድ ላይ ጠፍተዋል ማለት ነው። ሴኖዞይክ ላይ ደግሞ ኤጅ ኦፍ ማማልስ ይባላል የአጥቢዎች። ከዛ ሰዎችም በዚህ ሰዓት ነው የተፈጠሩት። እንዲሁም የተለያዩ ክስተቶች ተፈጥረዋል ማለት ነው። ፕሪካምብሪያን ኢራ ከ4.5 ቢሊዮን እስከ 600 ሚሊዮን ዓመት ማለት ነው ፕሪካምብሪያን ኢራ እና ይሄ አብዛኛውንም
መሬትን ሂስትሪ እዛ ውስጥ ነው የምናገኘው ፕሪካምብሪያን ኢራ ውስጥ ማለት ነው። እዚህ ጋር የነበረው የሜን ፕሮሰስ የነበረው ኦሮጄኔሲስ ነው። ይሄም ማውንቴኖች መፈጠር በውስጥ ባለው በክሪስታል ሙቭመንት እና በሌሎች የተለያዩ ፕሬሸሮች ምክንያት ማውንቴኖች ተፈጥረው ነበር። ከዛ ግን እነዚህ የተፈጠሩት ትልልቅ ተራሮች ሪዲዩስድ ሆኑ ወይም ተሸረሸሩና ወደ እንትን አለ ማለት ነው። እንደ መሸርሸር ሆኖ ወደ እንደ መሬት ሪዲዩስድ ሆነ። ይሄም ደግሞ ፕሮሰስ ዴኑዴሽን ይባላል ማለት ነው። ሮክስ አልተርድ ባይ ሂት ኤንድ ፕሬሸር እዚህ ጋር ያሉ የተፈጠሩ ሮኮች በሂት በሙቀትና በፕሬሸር የተፈጠሩት ሮኮች ሜታሞርፊክ ክሪስታላይን ሮክስ ነበሩ በዚህ ኤራ የተፈጠሩት እና ኢትዮጵያ ውስጥ አሁን ለምሳሌ ያሉበት ቦታዎች ትግራይ፣ ጋምቤላ፣ ባሌ፣ ሀረርጌ እና ሌሎችም ቦታዎች ይገኛሉ እና የኢትዮጵያን ቤዝመንት ሮክ ነው የሰሩት እዚህ ጋር የነበሩት ሜታሞርፊክ ክሪስታላይን ሮክስ ናቸው ማለት ነው። ሁለተኛው ፓሌዞይክ ኤራ ሲሆን ከ600 ሚሊዮን እስከ 225 ሚሊዮን ይርስ የፈጀ ነው። እዚህ ጋር የነበረው ሜን ፕሮሰስ ዴኑዴሽን ነበረ ወይም በፕሪካምብሪያን ኤራ የነበረውን ዴኑዴሽን ከዛ በኋላ ዌዘር የመሆን ማለት ነው ወይም ኢሮድ የመሆን ትልልቅ የነበሩት ማውንቴኖች ከዛ ምን ተፈጠረ ፔና ፕሌንስ ፍላት የሆነ ሰርፌስ ነገር ተፈጠረ ማለት ነው። እና ኢንሰልበርግስ ምንላቸው ወይም ለብቻቸው ያሉ ትንሽ ጉብታዎች ተፈጠሩ። ኢትዮጵያ ውስጥ ትንሽ ብቻ ፓሌዞይክ ሮኮች ናቸው ያሉት። ሶስተኛው ሜሶዞይክ ኤራ ነው። ከ225 እስከ 70 ሚሊዮን ይርስ ነው የነበረው ጊዜ ነው። ይሄ ሜይን ፕሮሰስ እዚህ ጋር የነበረው ኢፒሪዮጄኔሲስ ምንለው ነው። ስሎ ብሮድ አፕሊፍት ኤንድ ሲንኪንግ ኦፍ ላንድ ማስስ የሆነ የመሬት ክፍል ወደ ላይ ማውጣትን ወደ ታች ሲንክ አድርጎ አፕሊፍት የማድረግ ነው። በዚህ ሰዓት የተፈጠረው ነገር ምንድነው? በአፍሪካ ሳይድ ወይም ይሄ ኢስት ያለው ፓርት በመሬት የነበረው ወደ ታች ወደ ውሃ ውስጥ ሲንክ አደረገ። ከዛም በኋላ ያው በውሃ ውስጥ ያሉ ማሪን ላይፎች እየሞቱ ምናምን ሲሄዱ እዛ ያ ቦታ ወደ ላይ አፕሊፍት እያደረገ ወይ ወደ ላይ እየተነሳ ሄደ እና ያ ነው ኢፒሪዮጄኔሲስ ተብሎ የሚባለው ማለት ነው። ላንድ ቲልትድ ኢስትዋርድ ሲ ኢንቬድድ ኢትዮጵያ ፍሮም ሶማሊያ ኤንድ ኦጋዴን ይሄ በኢትዮጵያ ምናምን ባለው ሪጅን ነው ይሄ ተፈጠረው። ይሄ ዲፖዚትስ ፎርምድ ያደረጉ ለምሳሌ አዲግራት ሳንድስቶን፣ ሂንታሎ ላይምስቶን ከዛ አፐር ሳንድስቶን ምንለው ነው። አዲግራት ኦልደስት ዋን ነው። ከዛም በኋላ ሂንታሎ አለ። ከዛ አፐር ሳንድስቶን ደግሞ ከላይ ያለው ወይም ቶፕ ላይ ያለ። በዚህ ኤራ የተፈጠሩ አለቶች ኦይል ኤንድ ጋዝ ፖቴንሻል አላቸው ማለት ነው። ለምሳሌ ያሉበት አካባቢ ትግራይ፣ ዋቢ ሸበሌ አካባቢ እንዲሁም ሳውዝ ኢስት ሎላንዶች ጋር አለ ማለት ነው። አራተኛው ሴኖዞይክ ኤራ ነው። ከ70 ሚሊዮን ይርስ እስካሁን ድረስ በሚፈጠር ነገር ያለ ነው ማለት ነው። እና ሜጀር በዚህ ጊዜ ያሉ ሜጀር ኢቨንትስ ምንላቸው የመጀመሪያው አፕሊፍት ኦፍ ዘ አረቦ ኢትዮጵያን ላንድ ማስ ኤንድ ላርቫ አውትፖሪንግ፣ ሁለተኛው ደግሞ ፎርሜሽን ኦፍ ሪፍት ቫሊ ነው። ሶስተኛው ኳተርናሪ ቮልካኒዝም ኤንድ ዲፖዚሽን ነው። እሺ እያንዳንዳቸውን እንያቸውና የመጀመሪያው አፕሊፍት ኤንድ ላርቫ አውትፖሪንግ ሲሆን ይሄ ደግሞ በዚህ ጊዜ ደግሞ አፕሊፍቲንግ ወይም ኢፒሪዮጄኔሲስ የነበረበት ሰዓት ቢሆንም ግን በዚህ ሰዓት የነበረው አፕሊፍቲንግ ነበረ። ከ2000 ሜትር አባቭ ሲ ሌቭል የነበረበት ሰዓት ነው። ይሄ ከጁራሲክ እስከ ክሬታሺየስ ፔሪድ የነበረው ነው ማለት ነው። በዚህ ጊዜ የተፈጠሩ ነገሮች ትልልቅ ቮልካኒክ ሃይላንድ የምንላቸውና ማውንቴንስ ነበሩ እና ክሪስታል ፍራክቸርስ ስለነበሩ ከዛ የሚወጣው ላቫ ፕላቶ እንዲፈጠርና ሃይላንድ የሆኑ ፕላቶች እንዲሁም ማውንቴኖች እንዲፈጠሩ አድርጓል ማለት ነው። በዚህ ጊዜ የተፈጠሩት እነሱ ናቸው። ሁለተኛው ደግሞ ፎርሜሽን ኦፍ ሪፍት ቫሊ ነው። ሊንክድ ቱ ፕሌት ታክቶኒክስ ቲዮሪ ሙቭመንት ኦፍ ክሪስታል ፕሌትስ ኢን ኦፖዚት ዳይሬክሽን ኮዝ ቴንሽናል ፎርስ የክረስት ላይ ያሉ እንትኖች ፕሌቶች ዲፍረንት ዳይሬክሽን በነበረው ቴንሽናል ፎርስ የነበረ ነው ማለት ነው። ይሄ የነበረው ሁለት በኦፖዚት ዳይሬክሽን ወይም የነበረው ግፍፊት ፎልት እና ፍራክቸር እንዲፈጠር አድርጓል፣ የመሬት መሰንጠቅን ማለት ነው። ከዛ በኋላ ሪፍት ቫሊ መሀል ላይ ያለው ብሎክ ሲንክ እንዲያደርግ ወይም ወደ መሬት ወደ ውስጥ እንዲገባ አደረገና ሪፍት ቫሊ ወይም የስምጥ ሸለቆን ፈጠረ ማለት ነው። ሜጀር ሪፍቲንግ ቢገን ኢን ኦሊጎሲን እና ማዮሲን ኢፖቾች ላይ ነው። ከዛ በኋላ ግን እስከ ፓሊዮስቶሲን ኢፖች ድረስ ቀጥሏል ማለት ነው።
ሬድ ሲ ኤንድ ገልፍ ኦፍ አደን ሪፍትድ ኤንድ ኮኔክትድ ሌተር ሰፓሬትድ አጌን ባይ አፕሊፍቲንግ ኤንድ ቮልካኒክ አክቲቪቲ። ሬድ ሲ እና ገልፍ ኦፍ አደን አንድ ላይ ተደባልቀው ነበር። ከዛ ግን ተለያዩ መጨረሻ ላይ በድጋሚ ሲነሳ ማለት ነው እና በተለያዩ የቮልካኒክ አክቲቪቲዎች። አፋር አካባቢ ያለ ደግሞ ወደ ውስጥ የገባ ቦታ ከዛ ወደ አፋር አፕሊፍት ሲሆን ድጋሚ ወደ አፋር ብሎክ ማውንቴንስ ተቀየረ ማለት ነው። ደግሞ የተፈጠረው ነገር ሳልት አፋር ሪጅን አካባቢ የሲ ዋተር የነበረው ኢቫፖሬት ውሃው ሲሄድ መጨረሻ ላይ ሳልት ቀረ ማለት ነው አፋር ሪጅን አካባቢ። Partial extent of the Rift Valley, part of the greatest East African Rift Valley system stretches 7,200 kilometers from Palestine to Mozambique. ያው ግሬተስት ኢስት አፍሪካን ሪፍት ቫሊ የምንለው 7,200 ኪሎ ሜትር ያለው ነው። ከፓለስታይን ቱ ሞዛምቢክ የሚደርሰው ነው። ከዛም በኋላ እዚህ ደግሞ ከመጣ በኋላ ኢትዮጵያን አቋርጦ ነው የሚያልፈው። ኢትዮጵያ ውስጥ ነው ከኤርትራና ኢትዮጵያ ውስጥ ያለው ነው ዋይደስት ሴክሽን የምንለው። ይህም አፋር ትሪያንግል የምንለው ነው ማለት ነው። ከ200 እስከ 300 ኪሎ ሜትር የሚደርስ ነው። ፊዚዮግራፊክ ኢፌክት ያው ኢትዮጵያ ፕላቶ ኢንቱ ኢስተርን ኤንድ ዌስተርን ሃይላንዶች፣ ይሄ የሪፍት ቫሊ መፈጠር የኢትዮጵያ የነበረውን ፕላቶ ወደ ኢስተርን እና ዌስተርን ሃይላንዶች መከፋፈል፣ ሰፓሬትስ አረቢያን ኤንድ አፍሪካን ላንድ ማስ፣ አረብና አፍሪካን መከፋፈል፣ ክሬትድ ሬድ ሲ ዴድ ሲ ኤንድ ገልፍ ኦፍ ኤደን። ሬድ ሲ ዴድ ሲ እና ገልፍ ኦፍ ኤደን የተፈጠሩበት ሌላም ደግሞ ሪፍት ቫሊ ሌክ ሲስተም የምንለውን ተፈጥረዋል ማለት ነው። ሶስተኛው ኳተርነሪ ቮልካኒዝም ኤንድ ዲፖዚሽን የምንለው የተለያዩ የቀጠሉ ቮልካኒክ ኢረፕሽኖች አሁን ኢትዮጵያ ውስጥ ያለውን ላንድስኬፕ ወይም የመሬት አቀማመጥ እንዲይዝ አድርጎታል። በኳተርናሪ ፔሪድ የተፈጠሩ ማለት ነው እና ቮልካኒክ ኮንስ፣ ሌኮች ኤንድ ዲፕሬሽንስ እንዲፈጠሩ አድርጓል ማለት ነው። ኳተርነሪ ዲፖዚሽንስ ኤንድ ክላይሜት ቼንጅስ። በመጀመሪያ ክላይሜት ሽፍትስ ኤንድ ሴድመንት ዲፖዚሽን የሚለው ላይ እናውራና እሺ ክላይማቲክ ሺፍት እና ሴድመንት ዲፖዚሽን የፈጠረው ነገር የመጀመሪያው አልተሪንግ ዌት ኤንድ ድራይ ፔሪድ ነው። ሄቪ ሬንስ ኢሮደድ ደ ፕላቶ ሴድመንትስ ዲፖዚትድ ኢን ሪፍት ቫሊ ሌክስ። በጣም ሄቪ ሬን የምንለው ዘነበና ከዛም በኋላ ፕላቶቹን ኢሮድ አደረጋቸው። ከዛ እንደ መሸርሸር ከዛ ሪፍት ቫሊ ሌኮች ተፈጠሩ ማለት ነው። ከዛ ሌላኛው ትልቅ የሆኑ መርጅ ያደረጉ ሌኮች ተፈጠሩ እንደነዚህ ዋይ፣ ላንጋኖ፣ ሻላ፣ ከዛ ደግሞ ሐዋሳ፣ ሻሎ፣ ጫሞ፣ አባይ እንዲህ አንድ ላይ የሆኑ ማለት ነው። ሌተር ደግሞ በጣም ሲሞቅ ምን ተፈጠረ? ሌኮች ሽሪንክ እንዲያደርጉ ሆኗል በኢቫፖሬሽን ምክንያት ማለት ነው። ታይፕስ ኦፍ ኳተርነሪ ዲፖዚሽንስ እኚህ ብዙ ጊዜ ይጠየቃሉ። የመጀመሪያው ኤኩስቴሪያን የምንለው ሲሆን የመጀመሪያው ይሄ ደግሞ በሀይቆች አካባቢ ወይም ስዋምፕ ሀይቅ አካባቢ ባሉ ነገሮች የተፈጠሩ ዲፖዚሽን ነው። ፍሉቪያል የምንላቸው ደግሞ የወንዝ ወይም ወንዝ ደለል አካባቢ የተፈጠሩ ዲፖዚሽኖች ናቸው። ግላሾ ፍሉቪያል የምንላቸው ደግሞ ማውንቴን ግላሽየርስን የሚፈጥሩ ናቸው። ኤውላይን የምንለው ያው ዊንድ ብሎ ሲያደርግ ወይም ይሄ ንፋስ ሲጠርጋቸው የሚፈጠሩ ዲፖዚሽኖች ናቸው። ማሪን የምንለው ደግሞ በባህር ኮስታል ላይኖች ላይ ምናምን ያሉ ናቸው ማለት ነው። ሮክ ኤንድ ሚኒራል ሶርስ ኦፍ ኢትዮጵያ። ሚኒራል ሪሶርስ ኢትዮጵያ ውስጥ ብዙ ቦታ አለ። ያው ጎልድ ለምሳሌ 2 ማይንስ አሉ። ለምሳሌ ያው አብዛኛው ጊዜ ቤንሻንጉል ጉሙዝ፣ አዶላ አካባቢ ያሉ ናቸው። ሜጀር ማይን ኢትዮጵያ ውስጥ ያለው ለገደምቢ ምናምን የሚባሉ አካባቢዎች ሲሆን ሰከንዳሪ ዲፖዚት ያለው አዶላ፣ ሻኪሶ እንዲሁም ሌሎች ቦታዎች ነው። ኮል ወይም ሊግናይት የምንለው ደግሞ ጭልጋ እንዲሁም የተለያዩ አካባቢዎች አለ። ፖታሽ ደግሞ ሜይንሊ ያለው ደናክል ዲፕሬሽን አፋር ሪጅን አካባቢ ነው። ፕላቲኒየም ዩብዶ ወለጋ ውስጥ ነው። ይሄ ደግሞ ታንታለምን ስናነሳ ደግሞ ቀንጢቻ ወይም አዶላ ነው ይሄንን የምናገኘው ማለት ነው። ቶፕ ዲፖዚሽን ካለባ ይሄ ቶፕ ዲፖዚሽን ወርልድ ላይ ከሚነሱ ቀንጢቻ አዶላም ወርልድ ላይ ይነሳል ማለት ነው ታንታለም ካለበት። እሺ ሌላው ጂፕሰም ደግሞ ናክል፣ ኦጋዴን እንዲሁም ሌሎች ቦታዎች ክሌይ፣ ማርብል የምናገኝበትም እዚህ ጋር ተጠቅሷል። ግን ብዙ ጊዜ አይጠየቅም ነው። ሜጀር ሚኒራል ቤልትስ የምንላቸው
የመጀመሪያው ዌስተርን ሳውዘርን ግሪንስቶን ቤልት ነው። ሁለተኛው ደግሞ ሳውዘርን አዶላ ቤልት የምንለው ነው። ከዛ ኖርዘርን ትግራይ ቤልት የምንለው ደግሞ የሚገኘው ሶስቱም ላይ ጎልድ ይገኛል እና ይሄንን ያዙ።